ይሄ ውሃ ንጹህ ነው አይደለም? ንጹህ ነው አይደለ ሲታይ? እሺ ከዛ ምን ታደርጋላችሁ? ቤት ውሃ ታዘጋጁና ቡና የፈላ ቡና ታዘጋጃላችሁ። የፈላ ቡና ከዛ ምን ታደርጋላችሁ? ትንሽ በትንሽ በአንዴ ሳይሆን የፈላውን ቡና እዚህ ውስጥ ትጨምራላችሁ ውሃ ውስጥ። ከዛ ስትነቀንቁት ምን ይሆናል? ውሃው ምን ይሆናል? እኮ ምን ይባላል? ከዛ በኋላ ውሃው ተበከለ አይደለ? ቆሸሸ አይደለ? በጣም አስተውሉ። የሰው ልጅም እንደዚህ ይቆሽሻል። የእናንተ አይምሮ አሁን እንደዚህ ነጭ ነው፣ ንጹህ ነው። ከኔ ጋር ናችሁ? ስለምንም ነገር ስለ ክፋት ምናምን አታውቁም። ነገር ግን አካላችን ይሄ ቆዳችን አለ አይደለ? በላብና በአቧራ አይቆሽሽም? ኳስ ስትጫወቱ ያለባችሁ ከዛ እሱን ሳትታጠቡ ሳምንት 15 ቀን ሳትታጠቡ ወር ቢሞላችሁና ትምህርት ቤት ብትሄዱ ምን ይፈጠራል? እንሸታለን። ሌላስ? በሽታ ይዘናል። ሌላ እንገለላለን። በማን? በጓደኞቻችን መጣ አይደለ? እውነት አሰብ ይሄንን በምን እናስወግደዋለን? ይሄን ቆሻሻ በምን እናስወግደዋለን? በሳሙናና በምን? የሰው ልጅ ግን ማስወገድ የማይችለው ነገር አለ። ይኸው የሰማችሁኝ ነው ወይ? ልክ የውጨኛው አካላችን እንደሚቆሽሽ ሁሉ ውስጠኛው አይምሮአችንና ልባችንም ይቆሽሻል። ቡናውን ሲጨምሩት እንደ ቆሻሻው ያንተ አይምሮም እንዲሁ የተበከለ ነው የሚሄደው። ለምሳሌ ስድብ፣ ከውስጣችሁ ስድብ የሚመጣ ከሆነ በተለይ ፈጣሪ የፈጠረውን የሰው ልጅ የምትሳደቡ ከሆነ ሌላው እስኪ ጎበዝ ሰው ሌላ የሚያቆሽሸን ነገር የሚነግረኝ እሺ ቴክኖሎጂን በአግባቡ ማንጠቀም ከሆነ ለምን ጥቅም እንደተሰራ አውቀን ለመፍጠር ማንጠቀምበት ከሆነ ዝም ብለን ተጠደን ዩቲዩብ ላይ ቲክቶክ ላይ እየሳቅን እያልን ብንውል ዝም ብለን ጌም ብንጠቀጥቅ አይምሮአችን ጋርቤጅ እየሆነ ነው። ለዚህ ነው ስልክ አስቀምጡ ያልኩት። ሜዲን ኢትዮጵያ የሆነ ስልክ ለመስራት ከሆነ ይቻላል። አለበለዚያ ግን በተፈጠረ ነገር ላይ ቁጭ ብላችሁ ያንን ነገር መጠቅጠቅ ምን መሆን ነው? ቆሻሻ ማከማቻ ነው። አይምሮ ምንድነው? ቆሻሻ ማከማቻ ሆኖ ይቀመጣል። እንቆሽሻለን። ሌላ ከሰው ጋር እንድንለያይ ያደርገናል። እሺ ጥሩ። ወሬ ሌላ ምን ያቆሽሸናል? ወሬ እሷ እንደዚህ ያለች እንደዚህ ያሉ እያሉ ማውራት፣ አስተማሪ ያስተማረ ማውራት። ሌላው ቅናት። ሌላ ምንድነው ያቆሽሸን? ቅናት። በወንድሞቻችን ምን ቀና ከሆነ ለሱ ለምን ተደረገለት ለኔ ያልተደረገልኝም ፉክክር፣ ማኩረፍ። ተማሪ አንደኛ ሲወጣ ወይ ኮርጆ እኮ ነው እንትን ብሎ እኮ ነው ብሎ አለ ማለት ሄዶ እንደውም ማቀፍ። አንደኛ የወጣውን ሰውዬ ምን ማድረግ? ጎበዝ ብሎ ማበረታታት። በሰው አለ መቅናት። ለምን እሱ እንደዚህ የተደረገለት አለ ማለት። በቲምወርክ መስራት።